እርሶ ወይም ልጆ ትኩስ ነገር ቢደፋቦት በቤት ውስጥ ምን ማድረግ አለቦት? ማር፣ ሊጥ፣ ቅቤ፣ ዘይት እና የመሳሰሉትን ነገሮች የተቃጠለውን ቦታ መቀባት ጥቅም አለው? ጉዳቶቹስ ምንድን ናቸው? ከቃጠሎ በኋላ የሚመጣ ኢንፌክሽን እና ጠባሳን እንዴት እንከላከል? እነዚህንና ሌሎችን ጥያቄዎች በዚህ ቪዲዮ እንመልሳለን። ትኩስ ነገር በሚያቃጥለን ሰዓት በተለምዶ በቤት ውስጥ የምናደርጋቸው ነገር ግን ትክክል ያልሆኑ ነገሮች። የመጀመሪያው በበረዶ ማሸት። አንድ በእሳት የተቃጠለ ቦታ በበረዶ ስናሸው የባሰ ችግሩን የምናባበሰው ይሆናል። ሌላው ደግሞ እንደሚደረገው ቅቤ ወይም ደግሞ ዘይት ወይም ደግሞ ሊጥ እና እንደዚህ የመሳሰሉትን ነገሮች መቀባት። ይህም መጀመሪያ የነበረውን ሙቀት ቁስል ውስጥ በማፈን የባሰ ቃጠሎን የሚያባብሰውና ዴብዙንም ወደ ውስጥ እንዲገባ እስከ አጥንት ድረስ እንዲደርስ የማድረግ አቅም አለው ማለት ነው። ስለዚህ እነዚህ ነገሮች አፕላይ ማድረግ የለብንም። ከዚህም በተጨማሪ ኢንፌክሽንን ስለሚያባብሱ ቁስሉ ላይ ኢንፌክሽንን በመፍጠር የመዳን ፍጥነቱን እና አቅሙን እንዲቀንስ ያደርጋል። ማር በተፈጥሮ በሽታን የመከላከል አቅም ያለው ሲሆን ነገር ግን ትኩስ ቁስል ላይ መቀባቱ በቤታችን የሚገኘው ማር ብዙ ጊዜ ንጽህና የተጠበቀም አይሆንም። ስለዚህ ሌላ ሞር ኢንፌክሽን እንዲያመጣ እናደርገዋለን። ስለዚህ ጥሩ አይሆንም ማለት ነው። ሌላው ማድረግ የሌለብን ነገር ደግሞ የተቃጠለው ቦታ ላይ የሚፈጠሩትን ይሄ ውሃ መቋጠሮች ወይም ደግሞ ብሊስተር ብለን የምንጠራቸው ነገሮች እነሱን ማፈንዳት ነው። ይሄ ብሊስተር በራሱ አንደርላይንግ ያለውን ስኪን እንደ ባንዴጅ ከቨር በማድረግ ኢንፌክሽን እንዲከላከልልን ያደርጋል። ይህንን የምናፈነዳው ከሆነ አንደርላይንግ ያለውን ቆዳችንን በማጋለጥ ለኢንፌክሽን እናጋልጧለን። በተጨማሪም ደግሞ የመዳን አቅሙንም ፍጥነቱንም እንዲቀንስ እናደርገዋለን። ከዛ በተጨማሪ ደግሞ ወደፊት ቁስሉ ሲድን የሚፈጠረው ጠባሳ ትልቅ እንዲሆንና እንዲያባብሰው እናደርጋለን ማለት ነው። ስለዚህ የሚኖሩትን እነዚህ የውሃ መቋጠሮች ማፈንዳት የለብንም ማለት ነው በቤታችን። ማድረግ ስለሌለብን ነገሮች ይሄን ያህል ካልን አሁን ደግሞ ማድረግ ስላለብን ነገሮች ቃጠሎ በሚፈጠርበት ሰዓት በቅደም ተከተል እነግራችኋለሁ። የመጀመሪያ ማድረግ ያለብን ነገር ከቃጠሎ ቦታ የተቃጠለውን ሰው ማራቅ ነው። በመቀጠልም ጨርቃ ጨርቅ ወይም ደግሞ ልብሶቹን ካሉበት ቦታ ከሰውነቱ ላይ ማንሳት ነው። ይህን ስናደርግ ግን ጨርቁ ቁስሉን በጣም አጣብቆ ከያዘው ያንን ለማንሳት መታገል የለብንም፣ መተው ያለብን ማለት ነው። በመቀጠልም እጅ ላይ ጣት ላይ ያሉትን ጌጦች በተለይ እንደ ቀለበት ወይም ደግሞ ብራስሌት፣ ሰዓት እንደዚህ የመሳሰሉትን ነገሮች ማውለቅ ይኖርብናል። ምክንያቱም ቀለበቱ እያለ እዛው የምንተወው ከሆነ ጣቱ የማበጥ ነገር ሊኖረው ስለሚችል ጣቱ ባበጠ ቁጥር ደግሞ ቀለበቱ እዛው ስታክ አድርጎ የሚቀር ሲሆን እሱን ለማውጣት ደግሞ በምንታገልበት ጊዜ የባሰ አደጋ ሊፈጠር ይችላል። ስለዚህ ጌጣጌጦችን እጅ ላይ ያሉትን ማንኛውም ጌጣጌጦች ወይም ደግሞ ቃጠሎ ቦታ ያለበት ቦታ ያሉትን ማንኛውም ጌጣጌጦች ማንሳት አለብን ማለት ነው። በመቀጠልም ማድረግ ያለብን ነገር የተቃጠለው ቦታ ላይ ውሃ ማፍሰስ። የቧንቧ ውሃ ካለ በሱም መጠቀም እንችላለን ወይም ደግሞ ንጹህ ውሃ ማፍሰስ ይኖርብናል። ይሄም የተቃጠለውን ቦታ የድህነት የመዳኑን ፍጥነቱን እንዲጨምር ያደርጋል። ወደፊት ደግሞ የሚፈጠረውንም ጠባሳ እንዲቀንስልን ያደርጋል። ስለዚህ ውሃ ማፍሰስ ይኖርብናል። እስከ 20 ደቂቃ የሚሆን ኮንቲኒየስሊ ውሃ ማፍሰስ ይኖርብናል ማለት ነው። በመቀጠልም ደግሞ በቤታችን ቃጠሎ በባህሪው በጣም ህመም ውስጥ የሚከት ስለሆነ በቤታችን ውስጥ የአንቲፔኖች መድኃኒቶች ካሉ ነንስቴሮይዳል አንቲ ኢንፍላማቶሪ የሚባሉ ድራጎች ሊኖሩ ይችላሉ። በተለምዶ ኦቨር ዘ ካውንተር ድራግስ ሊኖሩ ይችላሉ እንደ ፓራስታሞል፣ አይቡፕሮፊን እነዚህ መድኃኒቶች ካሉን እነሱን መጠቀም እንችላለን። በመቀጠል ደግሞ በቤታችን ውስጥ ባንዴጅ ካለ ወይም ደግሞ ንጹህ ጨርቅ ካለ በስሱ የተቃጠለውን ቦታ መጠቅለል ይኖርብናል። ይህንን ስናደርግ ግን በስሱ ነው ማድረግ ያለብን። በጣም ጫን አድርገን ቋጥረን አይደለም ማድረግ ያለብን ማለት ነው። በመቀጠል ደግሞ የተቃጠለውን አካል ክፍል ከፍ አድርገን መያዝ። እጅ ከሆነ እጅን ከፍ አድርጎ ወይም ደግሞ እግር ከሆነም እግርን ከፍ አድርጎ
ማስቀመጥ ይኖርብናል። ይህም ወደ ተቃጠለው ቦታ የደም ፍሰት በመጨመርና ይሄ ውሃ መቋጠር ወይም ደግሞ ኢዴማ የሚባለውን ነገር እንዳይፈጥርና የቁስሉን የመዳን ፍጥነቱን አቅሙን እንዳይቀንስብን ያደርጋል ማለት ነው። እነዚህ ነገሮች በቤታችን ካደረግን በኋላ ወደ ጤና ማዕከል በመሄድ ሕክምና ማግኘት ይኖርብናል። በዛም ተቃጥሎ ከነበረው አካል ክፍል ቦታ ላይ የሞቱ ቆዳዎች ይኖራሉ፣ የተነሱ ቆዳዎች ይኖራሉ። እነዚህን ቆዳዎች የጤና ባለሙያዎች ማንሳት ይኖርባቸዋል። ያም ይህንን ቆዳ በማንሳት ኢንፌክሽን እንዳይፈጠር ወደፊት የተቃጠለው ቦታ ደግሞ ድህነቱም እንዲፈጥን ቶሎ ብሎ እንዲድን የጠባሳ መጠኑም እንዲቀንስ ያደርግልናል። ስለዚህ ይህንን ማንሳት ይኖርባቸዋል። በተጨማሪም ደግሞ እንደ ቁስሉ መጠን ኢንፌክሽን መከላከያ አንቲባዮቲክ ይኖራል የሚቀባ ክሬም፣ እሱን መቀባት ሊኖርባቸው ይችላል። በባንዴጅ መጠቅለል ሊኖርባቸው ይችላል። እንደ ዴብዙ መጠን ደግሞ ቁስሉን ካዩት በኋላ ፍሉድም ሊያስፈልግ ይችላል። ከዛ በተጨማሪ ደግሞ እስከ ሰርጀሪም የሚደርስ ሕክምና እርዳታ ሊያስፈልግ ይችላል። እንደ ቁስሉ መጠን ማለት ነው። ወደ ውስጥ በገባ ቁጥር ወይም ደግሞ ከቆዳችን አልፎ ወደ ስረኛው ወደ ጡንቻዎቻችን ወደ አጥንቶቻችን የሚደርስ በሆነ ቁጥር የሚያስፈልገን እርዳታም እየጨመረ ይመጣል። ለዛም ወደ ጤና ማዕከል ሄደን እነሱ ኢቫሉዌት አድርገው ከዛ በኋላ የሚደረገውን ይነግሩናል ማለት ነው። ከዛ በተጨማሪ ደግሞ አንድ በጣም አስፈላጊ ነገር አለ። ይሄ የተቃጠለው ሰው በተለይ ህፃናቶች ከሆኑ ከመቃጠላቸው በፊት ራስ መሳት ከነበራቸው ወይም ደግሞ ማንቀጥቀጥ እንደዚህ የሚጥል በሽታ እንደዚህ ከነበራቸው ይሄንንም በግልጽ መናገር ይኖርብናል። ምክንያቱም ይሄ የሚጥላቸው ነገር እንዲህ በሽታ ሆኖ ካለ ወደፊትም በተደጋጋሚ መውደቃቸው አይቀርምና ምንነቱ መታወቅ መመርመር አለበት። በዛም ደግሞ ሕክምና ያስፈልጋቸዋል ማለት ነው። እነዚህን ሕክምናዎች አግኝተን ታክመን ወደ ቤት ከገባን በኋላ ደግሞ የተቃጠለው ቦታ ላይ የሚሸት ፈሳሽ ሊሆን ይችላል፣ ወይም ደግሞ ነጭ ፈሳሽ ሊሆን ይችላል፣ ወይም ደግሞ የተቃጠለው ቦታ መቅላት ነገር ወይም ደግሞ የማበጥ ነገር ወይም ደግሞ ምግል መፍሰስ እንደዚህ ነገሮች የሚያሳይ ከሆነ ቶሎ ብለን ወደ ጤና ማዕከል ተመልሰን መታየት ይኖርብናል። ያም ኢንፌክሽን እና ሌሎች ኮምፕሊኬሽኖችን ሊያሳይ ይችላል። ስለዚህ ይህንን ማሳከም ይኖርብናል። ወደ ቤታችን በሄደን ሰዓት ደግሞ የጠባሳ መጠኑን ለመቀነስ ወይም ደግሞ ለመከላከል ራሳችን ልናደርጋቸው የሚገቡ ጥንቃቄዎች አሉ። እነሱም ቁስሉን ከንክኪ መጠበቅ ይኖርብናል። እነሱም ልብስ በምንለብስ ሰዓት ሊሆን ይችላል፣ ቀስ ብለን በመልበስ ጥብቅ ያሉ ልብሶችን አቮይድ በማድረግ በምንተኛ ሰዓትም እንደዚሁ በመጠንቀቅ በምንታጠብ ሰዓት እነዚህን ጥንቃቄዎች በማድረግ ጠባሳ እንዳይፈጠርብን መከላከል ይኖርብናል ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። ዶክተር ናስ ነኝ። ሰብስክራይብ በማድረግ ቤተሰብ ይሁኑን። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት አድርጉልን። ኔክስት እንዲሰራላችሁ የምትፈልጉት ሀሳብ ካላችሁ ኮሜንት አድርጉልን። እናመሰግናለን።